ከፍ ያረጉና ከፍታ ሲያናድዳቸው ቅጭ ሲላቸው አቅም እንዳላቸው ለማሳየት ዝቅ ሊያረጉ ይሞክራሉ በተቻላቸው አቅም ማለት ነው። ከፍታችሁ ማያናድደው ሰው እግዚአብሔር ብቻ ነው። ጉብዝናችሁ ማያናድደው ሰው እግዚአብሔር ብቻ ነው። መጠንቀቃችሁ ማያናድደው ሰው እግዚአብሔር ብቻ ነው። እግዚአብሔር ለእናንተ ያለው መነጽር ሁሌም አዎንታዊ ነው። ጥሩ ነገራችሁን ነው የሚያየው። አንዳንድ ሰዎች ግን አሉ መነጽራቸው ትክክል አይደለም። ይደብራቸዋል። የምታደርጉት ነገር አያስደስታቸውም። ለምን እንደሆነ አያውቁም፣ ራሳቸውም አይጠይቁም። እናንተ ግን ስግጥፍ ምስ ማለት እንዳታቋርጡ because እግዚአብሔር ነው የምላችሁ። ሁላችንም በየህይወታችን መቶ ሰዎች ተሰጥተውናል። የሚቆጣጠሩን ይሆናል ከፍታችን የሚያናድዳቸው ሳይታወቀን ከኋላችን ሴራ የሚያሰሩብን በጣም ብዙ ሰዎች አሉ። መቶ ሰዎች ተሰጥተውናል። እያደግን ስንመጣ ደግሞ እነዚህ ሰዎች ትንሽ ሊበዙ ይችላሉ፣ ግን ደግሞ ከእግዚአብሔር ያለን ቀረቤታን ትልቅ ይሆናል። ለምን? እግዚአብሔር ሁሌም የኛ አለኝታ ስለሆነ። እኔ እኮ መፍራት እችላለሁ፣ ግን ማመን ይሻለኛል። ብዙ ሰው እንድጠነቀቅ ይነግረኛል፣ ግን ጥንቃቄውን እግዚአብሔር አሳልፌ ሰጣዋለሁ። እግዚአብሔርን እመራለሁ፣ በእግዚአብሔር አምናለሁ፣ እተማመናለሁ፣ እንቀሳቀሳለሁ። እግዚአብሔርን ነው የምላችሁ። ጠበቅ አድርጋችሁ ያዙ። እግዚአብሔራችሁ ጠበቅ አድርጋችሁ ነው የምላችሁ። ጠበቅ ከምንም ጊዜ በላይ ሙስሊም ከሆናችሁ አላህን ጠበቅ አድርገህ ትይዛለህ። በየራሳችሁ ማለት ነው። ጠበቅ ልባችሁ ውስጥ ሁሌም በየሰከንዱ በየሚሊ ሰከንዱ መኖር አለበት እግዚአብሔር። ሁሌም ነው የምላችሁ። ሁሌም ወዳችኋለሁ። ጋይስ አሁን እንግዲህ ያው ሜካፕ እያደረግን ነው። ሜካፕ ነው ጸጉር ነው። ወይኔ ጉዴ! አያስገባው እንዲገባ አይጠብም ከኋላ ማሳጃ ስላለት። እሺ መሰልክ አማርን ማን ቅዱስ ጓደኛ አንዋር ሱኒ መሰልክ። እንደምን አላችሁ? ደህና ናችሁ ወይ? ፓፓ ቀስ እያልክ ያማል። ኧረ አያምም በእናትህ። ዋው ፈረጃ መጥፋት ቻለሽ። ይሄ ግን ትንሽ ያዝ ያደርገዋል። ወንድሜ አልቀረጽክማ ቪዲዮ? እሺ ነበር እንዳይለቀቅ ሊክ የሆነብኝ በስማም። የመጨረሻ ምን እንደምመስል ማየት ከፈለጋችሁ ቀጣይ ክፍል ተመልከቱ። እወድሃለሁ። እንደምን ያለሽ ልጄ ትላለህ። ያረጀው መስላለሁ እንዴ ነገሩ? ፊቴ ሲያስተካክሉት ነው እንደዛ መስለው። አታውቂኝም እኔ ስለዚህ እንደዚህ ቢፈታ በመውጣት ይችላልው። አይና አሁን ወደ ሜካፑ እየገባን ነው። ቅድም ያሳየነ ይሄል በቃ ጸዴ። ዋው ቀጣይ ክፍል ተመልከት። አልኮል ነው? አይ አልኮል ቤዝ ነው እንጂ አልኮል አይደለም። ሽታውን ማለት ነው። እንዴ ላይሽ ነበር ነው ጠጅ ነው የሚሸተው። ጠላና ጠጅ አይጣበቅም። ጤሜ አይላጥማ። አይ ምንም አያደርግም አለ ማስለቂያ። እቺ በስንት መከራ የመጣች ችግር የለም። ዳጊ እየመጣ ተከላ በየቀኑ ጧጧፍ እየመጣ እንዴት ነሽ? አለ ራሱ አዶናይ አጠገቤ ነው ያለው። እንደታሰበና ከነነፍሱ ናኛ ግቢ ነው ያለው። ከነነፍሱ ይዟል። በጣም ቢነኝ በስመ አብ ጺም ነው የሚመስለው። አንዴ ቆይ ሰርፕራይዝ እናደርጋቸዋለን። እነማ ማርቲሻል ጺም ሰርቶ ያፍኑን የተሰለው ነገር የምትፈልገው ነገር ሲኖር በጣም እነዚህ ነገሮች እንደ ያስፈልገናል። ሜካፕ ይሰራልና
ሰርፕራይዝ እናደርጋቸዋለን። ዳጊ ጎበዝ ነው በጣም ምንም ነው የሚላወጣው። በተስተደብቄ ምናምን ነው ተስተደብቄ አላየሁትም። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላልው and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ላይክ ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ስመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባችሁ? መሮጥ እፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር ምናምን ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔ ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ አትሰሙኝም። እኔ መወዳደር አልፈልግም ተውኝ፣ I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ አይደለም ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም I think ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስነ ስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ ኦፍ ኮርስ። ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ እናንተ ሰዎች አታስፈሩኝም ባይዘው ልንገራችሁ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ በዚህ ያረገ ተወዳደረ ያ ሳይዝ አንተ እንደዚህ ሆንክ በዚህ ወጣ በዚህ ገባ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ ኦኬ ቲክቶከር